What up everybody? ዛሬ ያመጣሁላችሁ በጣም ለየት ያለች ትምህርት ነች። ኮንዲሽናል ሴንተንስስ እያንዳንዳቸውን በምሳሌ አድርገን ግልጽ አድርገን እናያለን። እስከ መጨረሻው ተከታተሉኝ። ኦኬ ዜሮ ኮንዲሽንን የምንጠቀመው for general truths, facts or habits, right? እውነት ለሆኑ ነገሮች ለማይቀየሩ እውነታዎች ዜሮ ኮንዲሽን እንጠቀማለን። ፎርሙን በተመለከተ ወይም ስትራክቸሩ if ክሎዙ if plus simple present ሲሆን ሜን ክሎዙ ደግሞ simple present ወይም verb 1 ይሆናል ማለት ነው። ኦልራይት ምሳሌ ነው እዚህ ጋር if you sleep you dream ከተኛህ ታልማለህ ወይም ህልም ታያለህ ማለት ነው። if ice melts it turns to water በረዶ ከቀለጠ ወደ ውሃ ይቀየራል። if babies are hungry they cry ልጆች ከራባቸው ያለቅሳሉ። እነዚህ እውነታ ናቸው። በቃ የማይቀየሩ እውነታዎችን ለመግለጽ ስንፈልግ ዜሮ ኮንዲሽን እንጠቀማለን ማለት ነው። ኦልራይት ፈርስት ኮንዲሽናል ደግሞ ስትራክቸሩ ወይም ፎርሙ if ክሎዙ if plus simple present ወይም if plus verb 1 ሜን ክሎዙ ደግሞ will plus verb 1 ይሆናል ማለት ነው። ምሳሌ ነው እዚህ ጋር if you study you will pass ካጠናህ ታልፋለህ። if he calls I will answer እሱ ከደወለ እመልሳለሁ። if she runs she will win እሷ ከሮጠች ታሸንፋለች። ስለዚህ እዚህ ጋር እንደምታዩት if ክሎዙ if plus verb 1 ነው ወይም simple present ነው። ሜን ክሎዙ ደግሞ will plus verb 1 ነው ማለት ነው። ኦልራይት ሰከንድ ኮንዲሽናል ደግሞ ስትራክቸሩ ወይም ፎርሙ if ክሎዙ if plus simple past ወይም if plus verb 2 ነው። ሜን ክሎዙ ደግሞ would plus verb 1 or base form ይሆናል ማለት ነው። ኦኬ we use second condition for a likely, hypothetical or impossible present or future situations ይሄን ደግሞ የምንጠቀመው ምንድነው አሁን ላይ ወይም ደግሞ ወደፊት ላልተተገበሩ ሐሳባዊ የሆኑ ነገሮች ለመግለጽ ስንፈልግ ሰከንድ ኮንዲሽን እንጠቀማለን ማለት ነው። ፎከስ የሚያደርገው ፕሬዘንት እና ፊውቸር ላይ ነው። ኦኬ ምሳሌ እንስጥ እዚህ ጋር if I were rich I would travel ሀብታም ብሆን እጓዝ ነበር እያለ ነው። if I were rich I would travel ሀብታም ብሆን ጉዞ አደርጋለሁ ወይም እጓዛለሁ። ይሄ ማለት ሀብታም አይደለሁም አልጓዝም ማለት ነው። በሌላ አባባል unrealistic ነው impossible ነው። ኦኬ if you knew you would tell me ብታውቀው ትነግረኝ ነበር ነው። ይሄ ማለት አያውቀውም አይነግረኝም እንደማለት ነው። unrealistic ወይም ደግሞ ሐሳባዊ የሆኑ ነገሮችን ነው የምንገልጽበት ማለት ነው። ፎርሙን እዚህ ጋር ለማየት ያክል if you knew if plus verb 2 now new verb 2 ነች። ስለዚህ if plus verb 2 ነው if ክሎዛችን። ሜን ክሎዛችን ደግሞ would plus verb 1 ማለት ነው። would plus verb 1 tell verb 1 ነው እዚህ ጋር። ኦኬ if she had time she would help ሰዓት ቢኖራት ትረዳለች ማለት ነው። ይሄ ማለት ሰዓት የላትም አትረዳም እንደማለት ነው። ኦልራይት ሰርድ ኮንዲሽናል ስትራክቸራችን if ክሎዙ if plus past perfect ማለት had plus verb 3 ማለት ነው። ሜን ክሎዙ ደግሞ would have plus past participle ይሄ ማለት would have plus verb 3 ማለት ነው። ኦኬ ምሳሌ ነው እዚህ ጋር if you had come we would have met ያኔ ብትመጣ ኖሮ እንገናኝ ነበር ማለት ነው። ስለዚህ አሁን ሰርድ ኮንዲሽንን የምንጠቀመው ለምንድን ነው for unreal past situations and their hypothetical past results ነው። ይሄ ማለት ስላለፉ ድርጊቶች በዛን ታይም ግን ሳይፈጸሙ የቀሩ unrealistic ወይም ደግሞ ሐሳባዊ የሆኑ ነገሮችን ለመግለጽ ስንፈልግ ሰርድ ኮንዲሽንን እንጠቀማለን ማለት ነው። ይሄ የሚያተኩረው ፓስት ላይ ነው ያለፈ ጊዜ ላይ ነው ማለት ነው። ምሳሌ ነው ሳይድ if you had come we would have met ያኔ ብትመጣ ኖሮ እንገናኝ ነበር ማለት ነው። ይሄ ማለት ያኔ አልመጣም አልተገናኘንም ማለት ነው። ኦኬ if they had studied they would have passed እነሱ አንብበው ቢሆን ኖሮ ያለፉ ነበር ማለት ነው። ይሄ ማለት ጠንክረው አላነበቡም አላለፉም እንደ ማለት ነው። if he had tried he would have won እሱ ቢሞክር ኖሮ ያሸንፍ ነበር ማለት ነው። አልሞከረም አላሸነፈም። ግን መቼ ነው in the past ነው ያለፈ ጊዜ ነው እዚህ ጋር እያወራን ያለ ነው ማለት ነው። እስኪ እናንተ በዚህች መሰረት የራሳችሁ ምሳሌ ኮሜንት ላይ ጻፉልኝ። በየቀኑ እንግሊዘኛ ለመማር ፎሎ አድርጉ። ሰላማችሁ ይብዛ።